የከተማችን የሰላም እሴት ለማስጠበቅ የነዋሪዎቿንና የጎብኚዎቿን ደህንነት ለመጠበቅ የህዝብ አደራና ኃላፊነትን ለመቀበል በሙያዊ ስልጠና በተግባር የዳበረ ክህሎት ስነ-ምግባር በመያዝ ወንጀል ለመከላከል ህግና ደንብ በማስከበር ብቁ መሆናችሁ ደግሞ በአሰልጣኞቻችሁ ተረጋግጦ በዛሬው ዕለት ለምርቃት የበቃችሁ የከተማችን የሚሊሻ አባላት እንኳን ደስ ያላችሁ፣ እንኳን አደረሳችሁ። ለሰላምና ለልማት መሰናክል የሚሆኑ ውስጣዊና ውጫዊ ጫናዎች፣ ያልተለመዱ ወንጀሎች ሊከሰቱ እንደሚችል እሙን ነው። በመሆኑም ወቅቱን የዋጀ የሰላምና ጸጥታ መዋቅርን በመዘርጋት አዳዲስ አባላትን በመመለምና ነባሮችን የአገር ግንባታ ስልጠና በንድፈ ሐሳብ በአካል ብቃትና በሙያዊ ስነ-ምግባር ስልጠና ማምጣትና ማንፋፋት ተቀዳሚ ተግባር ሊሆን ይገባል። በህብረተሰቡ ጤና ላይ ጉዳት የሚያደርሱ ህገወጥ እርድና የከተማውን ገቢ ከሚሰሩ አካላት መካከል ህገወጥ የመንገድ ንግድ ጨምሮ በተፈጥሮ ሀብቶች ላይ ውድመትን የሚያስከትሉ ህገወጥ የደን ምርት ውጤቶችን መቆጣጠር እና የከተማው ምርትን የሚያበላሹ ድርጊቶችን መከላከል ይጠበቅባቸዋል። አጠቃላይ በአርባ ምንጭ ከተማ አስተዳደር ስር ለሚገኙ ሚሊሻ አባላት ነባር ሚሊሻዎች አቅም ግንባታ ማጠናከሪያ ስልጠና የሰጠነውን ማጠቃለያ ፕሮግራም እያካሄድን እንገኛለን። እንግዲህ አርባ ምንጭ ከተማ ውስጥ ከ500 በላይ ነባር ሚሊሻ አባላትን ከ15 ቀን በላይ አሰልጥነን የአቅም ግንባታ ስልጠና ሰጥተን በወታደራዊ ስፖርት፣ በስነ ልቦና፣ በሰብአዊ መብት አያያዝ ዙሪያ የሰጠነውን ስልጠና ያጠናቀቁ ሚሊሻ አባላትን እያስመረቅን እንገኛለን። ሚሊሻውን ያሰልጠንበት ዋናው ዓላማ አሁን ወቅቱን እየጠበቀ ወንጀሎችን የመከላከል አቅም፣ ህዝብን በልማት ላይ የማሳተፍ አቅም፣ ከኮሪደር ልማት ጋር የተሰሩ ያሉ ውድ የልማት ሀብቶችን የተፈጥሮ ጸጋዎችን የመጠበቅ ኃላፊነት፣ አርባ ምንጭ የቱሪስት ከተማ እንደመሆኗ ወደ አርባ ምንጭ የሚመጡ እንግዶችና ቱሪስቶችን የመቀበልና የማስተናገድ ሰላማዊ አገልግሎት የመስጠት ምቹ ሁኔታ የመፍጠር ስራዎች ላይ ሚሊሻዎች እጅግ በጣም ተባባሪና ዋና ተዋናይ ስለሆኑ ሚሊሻዎችን የማጠናከር ዓላማ ይዘን አሰልጥነን ያቆየናቸውን ዛሬ አስመርቀናል። በይፋ ወደ ስራ ገብተዋል። በከተሞች ላይ የሚስተዋሉ ህገወጥና ህገወጥ ነክ ነገሮችን ከመከላከልና በአርባ ምንጭ ከተማ ምክር ቤት የጸደቁ ደንቦችን ከማስከበር አንጻር በሚገባ ስልጠናዎችን ወስደዋል። ከዚህ በኋላ ከስልጠናው ምረቃ በኋላ እነኚህ ሰልጣኞች ከጸጥታ ኃይሉ ጎን ላይ ይሰለፋሉ የሚል ተልዕኮ ወስደዋል። ከዛ ባሻገር ግን ከተማችን በኮሪደር ልማት ከሚያድጉ ከተሞች አንዷ ከመሆኗ ጋር ተያይዞ ህብረተሰቡን ከማስተማር አኳያ ትልቅ ሚና እንዲጫወቱ ትልቅ ትምህርት ወስደዋል። ምክንያቱም በከተማችን ያሉ ደንቦችን ከማስከበር ጋር እነኚህ ህገወጥ ንግዶች ቁጥጥር አለ። ህገወጥ ከቄራ ውጪ የሚስተዋሉ እርዶች አሉ። በኮሪደር ልማት ላይ ተሽከርካሪዎችን ይዞ የሚያልፉ አካላት አሉ። ስለዚህ እነኛን ይዞ በማስተማር አስፈላጊ ሆኖ በተገኙ ቦታዎች ላይ ደግሞ በከተማ ምክር ቤት የጸደቁ ደንቦችን አፕላይ ከማድረግ ጋር ወይም በመተግበር ስራቸውን ሚናቸውን ይጫወታሉ የሚል እምነት ተጥሎባቸዋል። ለዚህ አሁን ላይ ዛሬ የተመረቁ ምሩቃን ሚሊሻ አባላት ይህንን ተልዕኮ ወስደው በሚገባ ይወጣሉ የሚለውን እምነት አለኝ።
የኢትዮጵያ ንግድ ባንክ አርባ ምንጭ ቅርንጫፍ ለአረጋውያንና ከመቶ በላይ ለሚሆኑ የህብረተሰብ ክፍሎች የበዓል መዋያ ወይም ማዕድ የማጋራት ስራ ከናውኗል ማለት ነው። ይህ የኢትዮጵያ ንግድ ባንክ እንደሚታወቀው ግዙፍ የፋይናንሻል ተቋም ነው። ከፋይናንስ እንቅስቃሴ በተጨማሪ በማህበራዊ አገልግሎቶችም በተለያየ ጊዜ የተሳተፈ ይገኛል። ይህም አንዱ ማሳያ ነው እና በዓልን በጋራ አብሮ እንዲያሳልፉ በማሰብ ከመቶ በላይ ለሚሆኑ የህብረተሰብ ክፍሎች ማዕድ ስላጋራ በአርባ ምንጭ ከተማ አስተዳደር ስም እጅግ በጣም ምስጋና ማቅረብ እፈልጋለሁ። በእኛ ከተማ በተለይ ከቅርብ ጊዜ ወዲህ በዓልን በጋራ አብሮ የማሳለፍ በጋራ የመተሳሰብ ተግባራት በጣም ተጠናክረው እየቀጠሉ እንደሆነ ይታወቃል እና ይህ በማህበረሰብ ውስጥ ያለው በጎ በሆነ ሁኔታ የመደጋገፍን ባህል የሚያሳይ ነው። እርስ በርስ ከተደጋገፍን የሀገራችንን ብልጽግና እናረጋግጣለን ማለት ነው። ዲስትሪክታችን ማህበራዊ ኃላፊነቱ በተለያየ ጊዜ ሲወጣ ቆይቷል። እንግዲህ የኛውም በዚህ በአርባ ምንጭ ከተማ በባለፉትም በተለያዩ በዓላት ላይ ተገኝተን አቅመ ደካሞችን በመርዳት በዓልን በተሻለ ሁኔታ እንዲያሳልፉ የበኩላችንን አስተዋጽኦ እያደረግን ነው። አሁንም ዛሬ እንግዲህ እዚህ ተገኝተን የገናን በዓል እያከበርን እንገኛለን። እንግዲህ በቀጣይም እንደ ባንክ የተለያዩ በዓላትን አብሮ ከማህበረሰቡ ጋር ለማክበር ሀሳቦች አሉት። በቀጣይም ይሄ ፕሮግራም ይቀጥላል። የተለያዩ በዓላት ላይ በመገኘት ድጋፍ እያደረግን ከማህበረሰቡ ጋር በዓላትን ልናከብር ይሆናል ማለት ነው። መጪውን የጌታችን መድኃኒታችን የኢየሱስ ክርስቶስ የልደት በዓል ምክንያት በማድረግ አቅመ ደካማ የሆኑ የከተማችን ነዋሪዎች ባንካችን ከዚህ ቀደምም እንደሚያደርገው የተለመደውን የማዕድ ማጋራት መርሃ ግብር ለማድረግ ነው። በዚህ መርሃ ግብር እንዲሳተፉ ከስምንቱም የከተማችን ቀበሌዎች የተውጣጡ አቅመ ደካማ ዜጎች ጋር በዚህ በደመቀ መልኩ እንግዲህ እያሳለፍን ነው ያለ ነው። እንደዚሁ ባሉ የማህበራዊ አገልግሎቶች ላይ በሰፊው ተሳትፎ የሚያደርግ ተቋም ነው። ይህንንም እዚሁ ከተማ ብቻ በተደጋጋሚ በማድረግ ያስመሰከረ ተቋም ነው። አሁንም በዚሁ መርሃ ግብር ላይ ነው የተገኙ አቅመ ደካማ የማህበረሰብ ክፍል ያሉ አባወራዎችና እማወራዎች እያንዳንዳቸው 5 ሊትር ዘይት፣ 25 ኪሎ ግራም ዱቄት እንዲሁም የቅመማ ቅመም መግዣ የሚሆን 1300 ብር አካባቢ የሚሆን ወደ ባንክ አካውንታቸው በዛሬው ዕለት ገቢ አድርገዋል። የኢትዮጵያ ንግድ ባንክ ከሴቶችና ማህበራዊ ጉዳይ መምሪያ ጋር በጋራ በመሆን አምናም በዚህ ሰዓት ለአረጋውያንና ለአካል ጉዳተኞች ጧሪና ደጋፊ ላጡ እናቶቻችንና አባቶቻችን ማዕድ ማጋራት አምናም በዚህ ልክ ያደረጉበት ሁኔታዎች አሉ። በዚህ መሰረትም አምናም በዚህ ልክ 5 ሊትር ዘይትና 25 ኪሎ ዱቄት እና በአካውንታቸው ጥሬ ገንዘብ ውስጥ እንዲገባም አድርገዋል። ዘንድሮም ያንን ተሞክሮ በመውሰድ እንደ አርባ ምንጭ ከተማ ሴቶችና ማህበራዊ ጉዳይ ደብዳቤ በተጻፈላቸው መሰረት የኛም ማንዴት ሆኖ አረጋውያን ታች ወርዶ ከመመልመልና ጧሪና ደጋፊ የሌላቸውን እናቶችና አባቶችን በመመልመል ከነሱ ጋር በጋራና በቅንጅት እየሰራን ያለንበት ሁኔታ አለ። ከቅንጅቱም ዋና አመርቂና አስደሳች የሆነው ነገር ምንድነው? ንግድ ባንክ ባህል አድርጎታል። ይሄን ተግባር ጧሪ ደጋፊ የሚበሉትን የሚጠጡትን ለአመት በዓል ሙያ ያጡትን እናቶችን አባቶችን የሚደግፉበትን ሁኔታ ማመቻቸትና ባህል እንዲያደርጉ ጥሬን ማስተላለፍ እፈልጋለሁ። ፓርቲያችን ብልጽግና
በሀገራችን ኢትዮጵያ ስር የሰደዱና የቆዩ ችግሮችን በመቅረፍ ወደ ብልጽግና ማማ ለመሻገር የሚያስችል ትክክለኛ አቅጣጫ ይዞ በመጓዝ ላይ ይገኛል። በሂደቱም አያሌና ውስብስብ በህልውናችን ላይ የተደቀኑ ፈተናዎችን ቢገጥሙንም በአንድ በኩል እነዚህን ፈተናዎች ፊት ለፊት በመጋፈጥ ሀገራችንን የማስቀጠል ከባድ ስራ እየሰራን፣ በሌላ በኩል ደግሞ ጠንካራና የበለጸገች ሀገር ለመገንባት የሞት ሽረት ትግል በማድረግ ላይ እንገኛለን። ስለሆነም ባሳለፍናቸው ተከታታይ 8 ዓመታት የትግል ዓመታት የውጭም ሆነ የውስጥ ፈተናዎችን በብቃት መክተን በርካታ ድሎችንም አስመዝግበናል። ሰላም ባልተረጋገጠበት ቀጣይነት ያለው ልማትና ብልጽግና የሚታሰብ አይደለም። በመሆኑም እኛ ሴቶች ስለ ሰላም የቅድሚያ በመስጠት ከትዳር አጋሮቻችን ከልጆቻችንና ከጎረቤቶቻችን ጋር መወያየት እንዲሁም ባለን አደረጃጀቶቻችን ግልጽ ውይይት እያደረግን የሚጠበቅብንን ኃላፊነት በጋራ ልንወጣ እንደሚገባ ጥሪዬን እያስተላለፍ ውይይታችን ትምህርት የሚወሰድበትና ግንዛቤ የሚጨበጥበት እንደሚሆን ተስፋ አደርጋለሁ። አመሰግናለሁ። በገዢ ትርክት ግንባታና ሰላምን ለማጽናት የሴቶች ሚና በሚል መሪ ሀሳብ ለተዘጋጀው የምክክር መድረክ እንኳን በደህና መጣችሁ፣ እንኳን ለደረሳችሁ። ተልዕኮ ከመፈጸም አንጻር ሰፊ ድርሻና ኃላፊነት እንዳላቸው ለዚህም በሁሉም ዘርፍ ጠንካራ ሴቶችን ለመፍጠር በልዩ ትኩረት መስራት በሁሉም መስክ ተጠቃሚ እንዲሆኑ ቅንጅታዊ አሰራርን ማጠናከር አስፈላጊ ነው። በመሆኑም በሀገራችን በክልላችን ብሎም በከተማችን ያሉ ጸጋዎችን አውቀን የተደመረ ሀብት በመፍጠር የመደመር መሰረታዊ እሳቤ መሆኑን በመረዳት ማይቀረውን የብልጽግና ጉዟችንን ሁላችንም እውን ማድረግ ይጠበቅብናል። ገዢ ትርክት አሰባሳቢ እውነት ሲሆን የአንድ ሀገር ወይም የክልል ህዝቦችን አብሮነት ለማጠናከርና የጋራ ሀገራዊ ዓላማን ሰንቀን በአንድነት እንድንቆም የሚያግዘን ሁለንተናዊ በሀገራችን ብልጽግና እንዲሁም ብልጽግናን ለማጽናት ትልቅ ሚና እንዳለው ይታመናል። ከዚህም በተጨማሪ ከፊታችን ያለውን የፓርቲያችንን ተልዕኮ በድል ከመወጣትና የጋራ ትርክትን ከመገንባት አንጻር የሴቶች ሚና ከፍተኛ ስለሆነ ሁሉም የህብረተሰብ ክፍሎች የበኩላቸውን አስተዋጽኦ እንድትወጡ ኢትዮጵያ በዓለም ላይ ገና እንድትታይ ድሎች፣ ውጤቶች እየመጡ ያለው አንዱ የሴቶች ሚና ነው። ከዛም ባለፈ በተለይ ሰላምና ሴት የማይነጣጠሉ የአንድ ሳንቲም ገጽታዎች ነን። ሰላም ሲኖር ሴቶች ደስተኛ ይሆናሉ። ሰላም ስናጣ ደግሞ ሴቶች ከሌሎች ማህበራዊ መሰረት ሴቶች ተጎጂ ነን። ስለዚህ የተጀመረውን ሰላም ለማጽናት የሴቷ ሚና ምንድን ነው በሚል ሀሳብ ላይ ዛሬ በስፋት እንወያያለን። ሴቶቻችን የራሳችንን በተለይ ሰላምን ለማስቀጠል ገዢ ትርክትን መገንባት ነው። በሀገር ላይ በተለያዩ ውስን አካባቢ ላይ ስናይ በተለይ በሬ ወለደ ወሬዎች ሰላምን እንዳይቀጥሉ የሚያደርጉትን እናንተም ታውቃላችሁ። ሴቶች ለሰላም ቅርብ ናቸው። ስለዚህ በሀገር ደረጃ የተጀመረው ሰላም ለማስቀጠል የሴቷ ሚና በጣም የጎላ ነው። በሀገር ደረጃ የተጀመረውን የገዢ ትርክትን ሴቷ ለማግሏት ትልቅ ሚና አላት።